ምንም ብትበድሉ እግዚአብሔር ይቅር ባይ ነው። እድል እስካለህ ነው ለህሊና መኖር ነው የመሰለ ነገር የለም። በመጀመሪያ ዘመናዊነት ምንድነው? ባህል ምንድነው? ወግ ምንድነው? ክርስትና ምንድነው የሚል ነገር ጠንቅቆና ሊያይቶ ማወቅ ይገባል። ክርስትና የምትመስለው ሳይሆን የምትኖረው ህይወት ነው አይደለ? ባህል እንደ ሀገር የተከበረ የራሳችን የምንለይበት ባህል፣ ወግ፣ ስነ ስርዓት፣ መለያና ክብር አለ። እሱንም ለብቻው ደግሞ ነጥብ አድርጎ መያዝ ይገባል። ዘመናዊነት ማለት ምንድነው? በዚህ ዘመን የሚደረግ ነገር ነው። በዚህ ዘመን የሚለበስ ሊሆን ይችላል፣ የሚታይ ነገር ሊሆን ይችላል እንጂ ዘመን ማለት አሁን ያለንበት ነገር ነው። ይሄንንም ለብቻው ነጥብ አድርጎ ማየት ይገባል። ስለዚህ ዘመናዊነት ምንድነው? ዘመናዊነትን አስፍተን መለካት እንችላለን። በእኔም ባይለካ እኔ ልለካው የምችለው ግን በዚህ ዘመን ላይ የምናየው የምንሰማው መልካም ባልሆነብን ነገር ላይ እኔ ዘመናዊ ሰው መሆን የምችለው አሁን ላይ ራሴን ከክፉ ነገር ሳድርግ ብቻ ነው። ሶሻል ሚዲያ እንዴት ነው መጠቀም ያለብን? እጃችን ላይ አክሰሱ አለ። በዚህ ዘመን ላይ ልንማርበት እንችላለን፣ ልንጠፋበት እንችላለን፣ ልናውቅበት፣ ልንታዘብበት፣ ልንተዛዘብበት እንችላለን። ከሶሻል ሚዲያ ምን መማር አለብኝ? ሶሻል ሚዲያ በብዙ አይነት ነገር ተተነትኗል። ሶሻል ሚዲያን እንደ እንጀራ የሚጠቀማለ፣ እንደ መማሪያ የሚጠቀማለ፣ እንደ ማስተማሪያ የሚጠቀማለ፣ እንደ መታወቂያም እንደ ሁሉም ነገር ሶሻል ሚዲያ ላይ ገብቼ ማየት ምንድነው ያለብኝ? የሚያስተምረኝ ነገር ይዤ መውጣት አለብኝ። የምረዳበት ነገር ይዤ መውጣት አለብኝ። ሁሉም ነገር መልካም ነው ማለት አይደለም። የራሱ ደግሞ የሆነ ተጽዕኖ ሊፈጥር የሚችል የማይሆን ደግሞ የሶሻል ሚዲያ መጥፎ ጎን አለው አይደለ? የሆነ ጀርባ አለው። ስለዚህ እሱ እንዴት ነው ማኔጅ ማድረግ የምንችለው? እንዴት ነው መከታተል ያለብኝ? ብዙ አይነት ወንድሞች አሉ በሶሻል ሚዲያ የሚያስተምሩ እውቀቱ ያላቸው የተገለጠላቸው ጎበዝ ልጆች አሉ። ነፍስን ማዳን የሚችሉ እያስተማሩ ያሉ ብዙ ወንድሞች አሉ። ዜና የሚያቀርቡ አሉ። በዜና ተጽዕኖ መፍጠር የሚችሉ አሉ። ልናምናቸው የምንለምልስ ይሄ እንደ ብሮድካስት እንደዚህ ቢናገር ብለን የምናስበውን ወቅታዊውን ነገር ቶሎ የሚያስረዱን ወንድሞች አሉ። የሚያስፈልገንን ነገር አሁን ላይ እየደረሰ ያለውን ነገር ዘመኑ እንደ ዘመን እየሄደ እየተራመደም ስለሆነ የሚያስተካክሉን አሁን ያሰብነው ነገር እንደዚህ አይደለም፣ እንደዚህ ተለውጧል፣ መንገድ በዚህ በኩል እየተሰራ ነው፣ እንደዚህ የምናውቅበት የሆነ ነገር አለ። እንደ ማህበራዊ ሚዲያ ቤታችን እንደውም ቴሌቪዥን ነበር ይመስለኛል አለ ብዙ ጊዜ። አሁን ላይ የሚያየው ሰው ይኖራል ባችሁ የለም አይደለ? ዜና ነው። ወንድሞች አሉን የሚያስተምሩ የሚለቁልን። አብሶ ወጣት ላይ ደግሞ ስታይ ስልክ ላይ ነው አብዛኞቻችን ያለነው። ጊዜያችንን የሚሰጥነው ወደሱ ይመስለኛል አይደለ? እንደሱ አይነት ነገሮች አሉ። ምን እንማርበታለን? ምን ተጠቅመንበታል? የሚሰራለ ይሰራለ፣ ሰርቶ የተለወጣለ፣ መልእክት እያስተላለፈ ያላለ፣ የሚያስተምራለ። እንደየ ኮንተንታችን ይለያያል፣ እንደየሰው ኮንተንት ይለያያል። ግን እንደኔ በዘመናዊነት ላየው የሚችለውን ነገር በአሁን ሰዓት ላይ በዚህ ዘመን እንዳንጠፋ ጊዜውም ትንሽ ፊቱን እያዞረም ስለሆነ መልካሙን ነገር ብቻ ብንመለከትበት፣ ካልሆነ ከታች ላለው ትውልድ ይከብደናል። ወደ ታች ያለውን ትውልድ እኛ ካልተማርና እኛ ካልተረዳን ቅድም ለነገርኩ ወጣትነት ከታችም ካሉት ወደ ላይም ካሉት የማሰብ ብቃቱ እኛ ጋር ስላለ ያለው በጊዜ ለራሳችን ዘመናዊነት ማለት መዘመን ስለሆነ አውቆ መገኘትን የመሰለ ነገር የለም። ማወቅ ስለሆነ መልካም ሳይዱን ብቻ ብንጠቀም ባይ ነኝ። ዘፍጥረት 3 ላይ እንደውም ወደ መጣህበት እስክትመለስ በፊት ወዝ ጥረህ ብላ ይላልና አፈርነና ወደ አፈር ትመለሳለህ ይላል። የሰው ልጅ ለመኖር መስራት አለበት አይደል? ብዙ አይነት የሥራ ኦፖርቹኒቲዎች ያለው ሰው አለ። በቀላሉ ገንዘብ የሚሰራ ሰው ሊኖር ይችላል። ተናግሮ ገንዘብ የሚሰራ ሰው ሊኖር ይችላል። እንግዲህ ስራን ዲፋይን ለማድረግ ይከብዳል አይደል? በብዙ ነገር ልንተነተን የሚገባው ግን እንዴት ነው መሆን ያለበት ማለት ግዴታ ወጣት በተለይ ደግሞ መስራት አለበት። ስራ መስራት አለበት። ራስህን በስራ ማበልጸግ አለብህ። ራስህን በስራ ማክበር አለብህ። የሰው ፊትም እንዳይገርፍህ እንደው ዝቅ ላለ ማለት እንኳን መስራት ይኖርብሃል አይደል? እንደውም ቢኖር እንደውም ሰርተኩል አለው ታካፍላለህ አይደል? እንደውም ጽድቅን በዚህ ባንለካው ነው ብዙ ወንድሞቻችን ማገዝ እንችላለን ከዛ እጃችን ላይ የሆነ ነገር ካለ። ግን ትልቁ ነገር እንደው በጉብዝና ወራት ፈጣሪን አስብ። እጅ ላይ ባለ ጊዜ ፈጣሪን አትርሰው። ቀድሞ ወደ መጣንበት ብንመለስ እንዳረሳ ባለጠጋ ታርገኝ፣ እንዳላማረረ ድህነትን ወደኔ አታምጣው። ባለን ነገር በነገራችን ላይ እግዚአብሔር ይከብርበት። በሰራነው ባገኘንበት በቤታችን በጓዳችን በገበናችን ትልቁ ነገር እግዚአብሔር ሲከብርበት ነው። ካልሆነ ጠፊ ነገር ነው። ትላንት የመጣ ነገ የሚሄድ ነገር ነው። ዛሬ ላይ ያለ ትላንት የነበረ ዛሬ ያለ ነገም የሚቀጥለው አልፋና ኦሜጋ ሆኖ ልጁ ብቻ ነው።
እና ባገኘህበት ነገር እግዚአብሔር ይክበርበት። በሰራው እጅ ላይ ባለብህ ነገር በሙሉ እግዚአብሔር ይክበርበት። ሁልጊዜ በጎበስክ ሰዓት ላይ እግዚአብሔርን አትርሳው። ለዚህ ያደረሰኝ እግዚአብሔር ነው በል እንጂ እኔ እዚህ ደርሼ ሳይሆን አይደለም። ግዴታ ነው። የሰው ልጅ ይሰራል፣ ሴትም ሆነች ወንድም ሆነ የታዘዘው ጥረግረ ብላ ነው። ስለዚህ መስራትን የከበረ መስራት ጌጥ ነው። በነገራችን ላይ ከሃይማኖታዊ ጉዳይ ብንወጣ መስራትን የመሰለ ነገር የለም። አለበው የምታመጣው ገንዘብን የመሰለ ነገር የለም። ትተማመንበታለህ፣ የራስ እንደሆነ ይሄ ትኮራበታለህ። ከክርስቲያናዊነት ጋር አንዳንድ ጊዜ ባይገናኝ እንኳን ሰርቶ መግባትን የመሰለ ነገር የለም። ወንድ ልጅ እስከሆንክ ድረስ ጥረህ ግረህ ብላ ተብሎ እስከታዘዘ ድረስ ለራስህ ማታንስ ሰው ብትሆን ሳይሆን መሆንም አለብን። ሁላችንም የሚሰራ እጆችን እስካልነፈገን ድረስ የሚራመዱ እግሮችን እስካልነሳን ድረስ አካላችን ስንኩል ያልሆነው እግዚአብሔር ሙሉ አድርጎ በአርአያ ሥላሴ እስከፈጠረን ድረስ እግዚአብሔርን እያከበርን በጉብዝናችን ሙናት እግዚአብሔር እየከበረበት እየሰራን መኖር። ከመጽሐፍ ቅዱስ ደረጃ እንኳን ዞር ብንል ለመሪነት ተመሪ መሆን ያስፈልጋል አይደለ? ያየነውን ነገር ለመተግበር መማር አለብን። ሁሉ ነገርን ያውቃሉ አይባልም። ሁሉም ነገር ቀስ በቀስ አለ፣ ደረጃ በደረጃ አይደለ ከፍ ያልክ የምትወጣው። ላለህበት ዙፋን ላለህበት ነገር እግዚአብሔር ይክበርበት፣ እግዚአብሔር ይንገስበት፣ ዙፋኑም ክብሩም ለእርሱ ይሁን። ከዛ በታች መሪነት እንዴት እናየዋለን? በስር ስር ተመሪ ሲኖር ነው መሪ የምትሆነው አይደለ? መሪ ማለት ተመሪዎችን ስትጠቅም ነው። እረኛ ማለት በጎች ሲኖሩ ነው። በግ የሌለው እረኛ አለ እንዴ? ለሁሉም ነገር ከታች የሆነ ነገር ሲኖር አንተ መሪ የምትሆነው ጥሩ ምሳሌ መሆን ስትችል ነው። አንተን የሚከተል ሰው ምንድነው እያደረገ ያለው? በቢዝነስ ደረጃ ምንድነው እየሰራ ያለው? አንተ የምታገኝበት ነገር በሙሉ እግዚአብሔር ይከብርበታል ወይ? እግዚአብሔር ይነክስበታል ወይስ አንተ ነህ ማድጋህን እየሞላህ ያለው? አይደለ? የትኛውም ኃይል ቢደመር የትኛውም እጅ ላይ ያለ ነገር ቢመጣ ነገ ይዘው የምትሄደው ነገር አይደለም። ብትችል መጥቀም ያለብህ ነገሮች ከታች ካሉ መጥቀም ነው። እኔ አሁን መሪ በሆን ከስሬ ተመሪ ሲኖረኝ ነው መሪ ልሆን የምችለው አይደለ? ስለዚህ ለተመሪ አንድም የሥራ ዕድልን መፍጠር አይደለ? እስከሰሩ ድረስ ገንዘብ ያገኛሉ። እስከሰሩ ድረስ ገንዘብ ያገኛሉ። ግን ሁሉም ነገር ልክ ባለው መልኩ እግዚአብሔር በሚከብርበት ቦታ ላይ መገኘትን የመሰለ ነገር የለም። ቅድም ብያለሁ አይደለ? ባለህ ነገር እግዚአብሔር ይክበርበት። ትልቁ ነገር ይሄ ነው። ተመሪዎችህን አንተ ለተመራ የምትችለው መሪ ስትሆን ነው፣ ብቁ ስትሆን ነው። ገንዘብ ኖሮ ጤና ከሌለ ምን ዋጋ አለው? ገንዘብ ኖሮ ቤት ሞልቶ ማድጋ ሙሉ ሆኖ ማዕድ ኖሮ ተመጋቢ ከሌለ ድግስ ጠርተህ ከደጅ ማንም ባይመጣስ እንዴት ታየዋለህ? ይሄንን ነገር ሚኒንግለስ ነው አይደለ? ልክ እንደዛ ሁሉንም ነገር ይሄ ምክንያታዊ መሆን አለበት። ካለህ ነገር ፈጣሪ ከመክበር ቀጥሎ የምትሰራው ነገር ለሰው ይጠቅማል ወይስ አንተ ኪስህን ነው ያዳበርክ ያለው? ቤትህን ነው እያሳመርክ ያለው? በልጅ በትዳር ካልተባረክ ብቻ ቤት ውስጥ ኦና ቤት ውስጥ ብትኖር ምን ትርጉም አለው? አይደል? በልጅ በትዳር ቢባረክ ማን ነው ቢባረክ ማለት? እግዚአብሔር ከሌለበት ቤት ከንቱ ነው። ሺህ ጊዜ ገንዘብን ብትሞላ ኪስህን ብታጠራቅም ወገንህን ካልረዳህበት፣ ካንተ ስር ያሉ ሰዎች ገንዘብ ካላገኙበት፣ አንተ የምታገኘውን ካላካፈልክ ትርጉም የለውም። ምን አጋል መቋደስን የመሰለ ነገር የለም አይደል? አንተ የሚኖርህ መሪ የምትሆነው ተመሪ ሲኖር ነው። እረኛ የምትሆነው በጎች ሲኖርህ ብቻ ነው። ስለዚህ እንደ መሪ ማድረግ ያለብህ ነገሮች ይኖራሉ። እነሱ ምንድናቸው ብለን ደግሞ እያሰፋ ነው ከሄድን እግዚአብሔር የማይወደው ነገር አትስራ፣ ትጠየቅበታለህ። ለምሳሌ እኔ መድኃኒት ላስመጣ እችላለሁ እንበል። የኔ ፈጠራ ነው፣ ምሳሌ ነው የምነግርህ። መድኃኒት እያስመጣሁኝ ጊዜው ያለፈበት ከሆነ ወደ ሰው በብዛት የማከፋፍለው ከሆነ ጊዜ ሙሉ ነው አይደለም? ጊዜ ሙሉ ነው አይደለም? በምን እጠየቃለሁ? እነዛ ነፍሳቶች በብዙ ነገር ነው ተጠየቀው። በእግዚአብሔር ዘንድ በብዙ ነገር ነው ማለት ህጉ ላይያቅብኝ ላይዘኝ ይችላል። እስካልተያዝኩኝ ድረስ ብትሰርቅም ስራ ነው አይደለ? ኪስን እስካዳበረልህ ድረስ በቃ የምትበላው ነገር እስካላሳጣ ድረስ ላንተ ገንዘብህ ነው አይደለ? በምንም ወይ ልታመጣው ትችላለህ ገንዘቡ አይደል? ትልቁ ነገር አንተ ፈጣሪ በተለይ ደግሞ አይዘነብህ። በምትሰራው ስራ ላይ ደግሞ እግዚአብሔር ካልከበረበት ባገኘው ነገር ላይ መባህን አስራትን ካላወጣ ትርጉም የለውም። ስራ ስትሰራ ዓለማዊ ሰው ሆነህ ዓለም ላይ እስከኖርክ ድረስ መስራት አለብህ፣ መብላት አለብህ አይደለ? እጅ ላይ ገንዘብ ያስፈልጋል አይደለ?
ዓለም የሩጫ ሆናለች አሁን ላይ በደንብ ለህሊና ኑር ለህሊና መኖር ነው የመሰለ ነገር የለም ነገ ንስሐ እገባለሁ በሚል ነገር ራስን እንዳታምኑ ኪስህን ሞልተ እግዚአብሔር ከሌለ ውስጥ ሰላም ከሌለው እንቅልፍ ማተኛ ከሆነ ከንቱ ደስታን ባታገኝ እንኳን ከሰላም አትራቅ እንዴት ለምሳሌ ያንን መድኃኒት ቅድም የነገርኩህን መድኃኒት ለሰው ዘንድ ባቀርበው ጤነኛ ከሆነ ሰውን እጠቅማለሁ አይደለ ገንዘብም ከማግኘት ይልቅ መልካም ነገርን የሰራውበት ኪሴንም ሞልቼ በታች ያሉትም ሰዎች የሥራ ዕድል ፈጥሬ ነው እንደዛ እንኳን ማድረግ ባልችል ገንዘብን ያንን ነገር በሙሉ አከማቼ ሰላምን ለመናጣለሁ ሰላምን የመሰለ ነገር የለም ክብርን የመሰለ ነገር የለም ሰላም ያለው እንቅልፍ የምትተኛው ሰላም ያለው እግዚአብሔር ቤት ብቻ በውስጥ ንጹህ ሆነ ልተኛ የምትችለው ጤነኛ ነገር ስታደርግ ብቻ ጤነኛ ስራን ስትሰራ ነው በገንዘብ ብትረዳ ብትጠቅም ደስታ አለው እኮ ተመስኪን ከኔ አልፎ ለሰው እንኳን ይሄን ነገር አደረኩ ማለት ይችላል ህሊና ላይ ማስቀመጥ ይችላል ያን ነገር ብታገኝ ግን ገንዘቡ እንኳን ቢመጣ ሰላም አይኖርም የትኛውም ሰው ሰላም አይኖርም ሰላምን የመሰለ ነገር የለም ደስታን ለማግኘት ባትሮጥ እንኳን ከሰላም አትራቅ ከሰላም አትሽ እግዚአብሔር ፊቱን ካዞረብህ ምን ዋጋ አለው ፈጣሪ ካዞረብህ ምን ዋጋ አለው ፊቱን ካዞረብህ ምን ዋጋ አለው አንዳንድ ጊዜ ምን ይባላል መሰለ እግዚአብሔር ሁሌ መሐሪ መሆኑ ብቻ ስለሚናገር ነው ሁሌ ይቅር ባይ መሆኑ ይነገራል ምንም ብትበድሉ እግዚአብሔር ይቅር ባይ ነው እድል እስካለህ ነው ያ ነገር እድል ካለ ነው ጊዜው እስካለ ድረስ ነው እግዚአብሔር ልቅጣ ካለ አርጩም የማዘዝ ጅራፍም ሊገምዳ ይችላል አርጩም ያቀነጥስ ከቀጣ ቀጣ ነው የማይቀጣ አምላክ ስለሆነ ግን ስላልቀጣ እናንተ እዚሁ ተገናኝተናል ስራ እንደ ሰሪው ይለያያል ተናግሮ ገንዘብ ማግኘት የሚችል ሰው አለ አንዳንድ ሰው ቶሎ የሚማር ሰው አለ ቶሎ ይሄ ስራ ላይ ጎበዝ የሆነ ሰው አለ አንዳንድ ሰው ደግሞ ዕውቀቱ ላይ ጎበዝ ሆኖ ስራው ላይ ደግሞ ጎበዝ ያልሆነ ሰው አለ ሁሉም ነገር የተለያየ ይሆናል ግን እንደኔ ልነግርህ ወይም ልልህ የምችለው ማለት አንተ የምትችለውን ነገር መሞከር ነው ካልሆነ ወደ አንተ ነው የሚጠቆምብህ አንተ መስራት እየቻልክ የሆነ ነገር ማድረግ እየቻልክ ወይም ይሄ ብቃቱ ኖሮ ጊዜው ኖሮ ካልተጠቀምክበት ያንተ ጥፋት ነው ዞረ ወደ ማንም ወደ ጓደኛ አይደለም ወደ ፈጣሪ ወደ ሌላም ሰው ብሌም ማድረግ የለብህም ራስህ ነህ እኔ የመስራት እድል ኖሮኝ የማድረግ ይሄን ነገር የማከናውን ጊዜና ሰዓቱ ኖሮኝ ካልተጠቀምኩበት የኔው ጥፋት ነው ለምሳሌ አንዳንድ ጊዜ ሰው ስራ ይሄንን ነገር ብከፍት አረ በከስረስ የምትሏን ነገር ይኖራል ገብቷል ማድረጉን አያይ ማጣቱን ነው ስለነገ ማን ያውቃል ስለነገ አትጨነቁ ብሏል አይደል በነገራችን ላይ የታዘዘው እኮ የዕለት እንጀራን አትከልክለኝ ነው ስለዛሬ የምታገኛትን እህል ብቻ ነው በነገራችን ላይ የዕለት እንጀራን ሰጠኝ አይደል እንግዲህ አባታችሁ ነው ለምሳሌ ቀላል ጸሎት አድርገን እናየዋለን በጣም ቀላል ይሄ ከልምድም ከልጅነት ጀምሮ ስለምናየው በጣም ቀላል ጸሎት አባታችን ሆይ በሰማያት የምትኖር ሰማይ ያለ ስምህ ይቀደስ መንግስትህም ትምጣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ለዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና እያልን ነው አይደል የምንሄደው ወርዱን ግን ሰፋ አድርገን ካላየ ነው ቃላት ብቻ ይሆናል ከልብ ያልተጸለየ ጸሎት ደግሞ ንግግር ብቻ ሆኖ ይቀራል ጣሪያም ላይ ወጣ ስለሚችል እምነትንማ በእግዚአብሔር ነው ያለብህ በፈጣሪ ነው ተስፋ ማድረግ ያለብህ ስለነገ ማንም አያውቅም ነገ ስላሴ ምስጢር ነው ስለነገ ይተራ የለም ስለዛሬ ኑር ነው የተባለው ትላንትና ታሪክ ነው ዛሬ ድል ነው ነገ ፈጣሪ ስጦታ ይሄን ነው አምነህ ስትሰራ ዛሬ ማግኘት ያለብህን ነገር ይዘህ ብቻ ነው መግባት ያለብህ ከአምላክ የታዘዘልህ ወይም የተላከልህ መልእክት ይሄ ነው እኛም የጸለይነው ጸሎት ይሄን ነው የዕለት እንጀራን አትከልክለኝ ነው መኖርም ያለብን የዕለት እንጀራችንን ስጠን እያለን ዛሬ ያለን ነገር አግኝተን ተመስገን ብለን አመስግነን ስለነገ ደግሞ ማን ያውቃል ነገ ስላሴ ምስጢር ነው ይሄን ነው አምነህ የሚገባው እንዴት ነገ የሚያይ አልታዘዘ አልተባለ አልተፈቀደም በእግዚአብሔር ስራ መግባት ነው ስለነገ ማሰብ በራሱ በእግዚአብሔር ስራ መግባት ነው ስለነገ ስላሴ ምስጢር ነው የእግዚአብሔር ስራ ነው ያቆየን ሁሉ ነገር ዛሬ እንደሞከርነው ነገ መጣር የማይሳካ ነገር የለም እምነት አንድ ነገር ይሆናል ብሎ ማመን ነው አይደለ እኔና እናንተ እዚህ ምድር ያመጣን ወላጆቻችን ናቸው ከወላጆቻችን ወደ ላይ ሌላ ቤተሰብ አለ ከፍ ይያለን ግን ማን አለ ወደ አዳምና ሔዋን እንመጣለን ከዛ የፈጠረ አንድ አምላክ አለ አይደለ አምነን ነው እምነት ማለት ያላየኸውን ነገር አምነ መቀበል ነው ያላየኸውን ነገር ወይም የሰማነውን ነገር ብቻ አምነ መቀበል ነው ባመንክበት ልክ ግን አንተ ምን ያህል ጥራሃል ነው
ፈጣሪ አለ ብዬ ወደ ፈጣሪ ጉዞ ከሌለኝ የምራመደው እርምጃ በሙሉ እየተቆጠረ አይደለም፣ ድካም ነው። ላባን ጠባጠብ ትርፉ ማዲያት ነው አይደለ? ወይም ደግሞ ፀሐይ ቢመታኝ ትርፉ ኪሳራ ነው። የምትሄድበትን እርምጃህን ማወቅ አለብህ። እምነት የሚሰጥ ነው ወይስ የምንቀበለው ነገር ካለ እምነት አንተ ህይወት ላይ የምትወልደው ነገር ነው። አዎ ፈጣሪ አለኝ፣ አዎ ያደርግልኛል፣ እኔ በደለኛ ነኝ፣ እሱ ይክሰኛል። እኔ ኃጢአት ሰርቼም እየካሰኝ እየኖርኩም ያለሁት በአምላኬ ምህረት ነው። እንደኔ በደል ሳይሆን እንደ እግዚአብሔር ርኅራኄ፣ እንደኔ ክፋት ሳይሆን እንደ እግዚአብሔር ይቅርታ፣ እንደኔ ተንኮል ሳይሆን እንደርሱ አይቶ አለመመልከት ነው አይደለ? እድል የሰጠኝ አምኛለሁ። የተደረገልኝ ነገር በሙሉ ከኔ ጥረት በፊት የእግዚአብሔር ቸርነት ነው፣ ስላመንኩኝ ነው። እመን እንጂ አትፍራ። አትፍራ ተብለህ ከፈራ አንድ ስተት አለ፣ አንድ ችግር አለ። ፍርሃት ስሜት ነው። ፍርሃት ስሜት ነው፣ ሁኔታዎች የሚፈጥሩት ነገር ነው። ፍርሃት ማለት እኮ መወዛገብ ነው። በነገራችን ይሆናል አይሆንም የሚል ነገር ነው አይደለ? ያለንበት ነገር ወይም ያለንበት ስሜት የሚሆንና የማይሆነው ነገር ምንድን ነው? ስራ ነው? ህይወት ነው? ተስፋ ነው? ጥንካሬ ነው? ለምሳሌ እኔ ጥያቄ ልጠይቅህ። አንተ ስራ አቅርበህ እኔ ሲቪን ይዤ ብመጣ አንተ ጋር የምመጣው ወይ ልቀጠር ነው ወይ ካልሆነ አልሆነም ነው፣ ግን ልሞክር ነው የምመጣው። ስለዚህ ተስፋ ነው ይዤ መምጣት ያለብኝ፣ ፍርሃትን አይደለም። የምፈራው እኮ እወድቃለሁ የሚል ነገር ወይም በወድቅስ የሚል ነገር ነው ፍርሃትን ይዘህ የምትመጣው። ማመን ያለብህ ህይወት ሁለት ምርጫ ነች፣ ወይ ይሆናል ወይ አይሆንም። ለምሳሌ እኔ አሁን ስኖር ሁልጊዜ ራሴን ማሳምነው ነገር ነገ እኖራለሁ ወይ እሞታለሁ የሚል ነገር። ስለዚህ ላስብ የሚገቡ ስለ ዛሬ ብቻ ነው የምዘጋጀው። ስለ ነገ መግቢያዬን ስለማላቅ ስለ ዛሬ ብቻ ነው ማደሬን እያዘጋጀሁለት። ይሄን ነገር ራሴ ያሳምኝ እወጣለሁ። ትልቁ ተስፋን ፈጣሪ ሊያድርገህ አንተ አቅም እስከሚችለው ላብን እስካንጠባጠብክበት ድረስ መሆን አለበት የሚል ነገር ሞክር። ካልሆነ ተስፋ አትቁረጥ። የጨለመው ሊነጋ ነው። ዛሬ ነገው ነገ ለመጨለሙ፣ የሚጨልመው ግን ከነገ ወዲያ ለመንጋት ስለሆነ ነው። ይህን በጭንቅላት አምነህ የማይሳካበት ምክንያት ምንድነው? ጸልዬ የማይሆንበት ምክንያት ምንድነው? የማይሆንበት ምክንያት የሆነ ነገር አለ ማለት ጉድለት አለ። የሆነ ነገር ዝግጁ አይደለሁም ማለት ነው። የሆነ ነገር ይሄ ነገር አይሆንልኝም ብዬ የምመጣበት ምክንያት ጥርጣሬ በራሴ ላይ አሳድሬያለሁ ወይም ደግሞ ጭንቅላቴ ላይ ልክ ያለው ነው። በሁለት አማራጭ ነው የመጣሁት። አንተም ጋር ስመጣ ሙሉ እምነቱ ኖሮኝ ሳይሆን እስኪ እኔ እንጃ ልሞክር የሚል ነገር ነው። የሚሆንለት ሰው አለ፣ የማይሆንለት ሰው አለ። በዚህ መልኩ ተስፋ መቁረጥ ደግሞ ተስፋ መቁረጥ በጣም ራስን የሚገድል በሽታ ነው ብዬ አምናለሁ። ተስፋ መቁረጥ ማለት ፈጣሪ የለም ብሎ እንደማመን ነው። እኔ አልችልም ብለህ እንደማሳመን ነው። እኔ ለዚህ ነገር ብቁ አይደለሁም ብለህ እንደማሳመን። በእግዚአብሔር ስራ አትግባ። ካንተ ነፍስ በላይ ባንተ ህይወት እግዚአብሔር ይመለከቷል። እግዚአብሔር ነው ባለቤቱ። በገላህና በሰውነትህ የማዘዝ መብት የለህም። በነገራችን ላይ ታውቃለህ፣ በአካላት ላይ የማዘዝ መብት የለህም። በእግዚአብሔር ስራ የምናውቀው ነገር ሁሉ ደግሞ አናደርገው። ትክክል። ለምሳሌ ያላወቅንበት ያላደረግነው ነገር ምን እንደሆነ ታውቃለህ ወይ? የሚያሳውቀን አካላት አልነበረም አጠገባችን፣ ወይ ከወጣንበት ማህበረሰብ ካለንበት ነገር ስተት እንዴት ይታያል? አውቆ የሚሰራል፣ ተሳስቶ የሚሰራል። ስተቱ ገብቷል ነው ትልቁ ነገር። አምነህበታል? የሰራው ነገር ጠቅመዋል ወይስ ጎድተዋል? ነገ ትደግመዋለህ የሚለውን ነገር ነው። የማይስተካከል ነገር የለም። ዛሬ የሆነ ነገር ላይ ካደረኩኝ ይዤ የመጣሁት የሆነ ስተት ካለ የማላድስበት የማላስተካክልበት ምንም ምክንያት የለም። ምክንያቱ ግን እንደው ታውቃለህ፣ እንደዛ ማድረግ የምችልበት አምኛለሁ። እኔ የሆነ የሰራው ስተት አለ። ያ ስተት ግን ስተት መሆኑን ብቻ ስላወቅኩ አይደለም፣ የማይደረግ ነገር እንዳደረኩኝ ጭንቅላቴ ላይ ሳሳምነው መስተካከል ይችላል። ጊዜ አለ ግን አሁንና አሁን ብቻ ነው።